እኔ የሚበጀኝን የራሴን መርጫለሁ። እናንተ የራሳችሁ እኔ ፖለቲካ ውስጥ የለውም። የሆነ በፍጥነት የሆነ ለውጥ እንዲመጣ ምናምን እንፈልጋለን ማለት ነው። ስለዚህ ነገሮች ተስተካክለው እሰየው አውርታችሁ ነገሮችን ፈታችሁ ከልጅቷ ጋር አብራችሁ የምትቀጥሉበት ነገር ካለ ተመስገን ነው። ካልሆነ ግን ራስህን መጉዳት ራስህን መጣል የለብህም። ከነገ ወዲያ ህይወትህ ሲስተካከል ከጎንህ ማትመጣበት መንገድ የለም። ኤክሰርሳይዝ መስራት አለብህ። ወጣት ልጅ ነህ። ነገ ከነገ ወዲያ ህይወትህ ላይ የተለየ ነገር ሊፈጠር ይችላል። ስለዚህ ነገ ከነገ ወዲያ ነው ማሰብ ያለብህ። ከዛ አንተ ሚስትህ ጥላ ሄደች ሚስትህ ከተወች ልጅቷ እቺ ፍቅረኛ ከተወች ምናምን በዚህ ምክንያት ነው። ይሄ ማንሳት ስላልቻልክ አንተ አትችልም፣ አንተ ማትረባንክ ሰዎች ሚስት ጥላ ሄዳለች ምናምን አሁንም አልወጣህም ከእንደዚህ ጥሎ ከመሄድ ጥሎ ኤክሰርሳይዝ በመስራት እንደወጣት ገባህ። አልባሌ ቦታዎች ላይ በሷ ንዴት መጠጥ እየጠጣህ እንደነበረ ድራጎች ሳይቀር እየወሰድክ እንደነበረ ነግረኸኛል። አሁን ከነሱ ነገሮች ወጥተህ ብዙ ሰዎች በስፖርት ምክንያት ህይወታቸው ሲቀየር አይቻሉ። ትችላቸው መግፋት ማትችላቸው ነገሮች ላይ እንድትገፋ እንድታሸንፍ ወደፊት እንድትራችን ላይ ኤክሰርሳይዝ ስትሰራ ራስን ስትጠብቅ የተሻለ ቦታ ላይ ስትሆን ራሷ ዞራ የማትመለስበት መንገድ የለም። አንገር የሚባለው ደግሞ ይሄ እልህኛ እንድትሆን ንዴት እንዲፈጥር በውስጥ ላይ አላረጥቅ በዚህ ምክንያት ነው እንደዚህ የሆንኩት ማለት ነው። ወደ ኋላ የቀረሁት በዚህ ምክንያት ነው፣ የወደኩት በዚህ ምክንያት ነው። ሌላም ከሷ በተሻለ የህይወት መንገድ ላይ ሰዎች ይመጣሉ። እኔ አልፌባቸው ማቃቸው ነገሮች ናቸው እነዚህ ማለት አንተ እንደምትለው አሁን ልክ እንደዚህ መምጣት ይችላል ብሰራ ብጀምር ምናምን። አረ በሚገባ የትኛውም ሰው ኤክሰርሳይዝ ከሰራ እንደ ደሞ ኦኬ ነሽ እኮ አንቺ አትሳቀቅ። እንደ ፍራንኩ ጊዜ አንቀኛል ወይ ሊሰነዝርብኝ ነው ብለ እያሰብኩት አይ ይከብዳል ገብቷል። አይ ችግር የለውም። የሚፈልገው ሰፕሊመንት ምናምን ተጠቀማለሁ ወይስ ኖርማል? ሰፕሊመንት አልጠቀምም እኔ ኤክሰርሳይዝ ነው። እነዚህ ሰፕሊመንቶች ምን አላቸው መሰለ የሄልዝ ሁኔታ ላይ ይሄ ልብ ድካም ምናምን የመፍጠር ሁኔታዎች አሉ። እውነት እንደሚባለው የበሬ ኪኒን የሚባለው ለበሬ ነው የሚሰራው እንጂ ለሰው ልጅ አይሆንም። መልቲ ቫይታሚኖች አሉ። ኤክሰርሳይዝ ሰራ ሂውጅ ሊያረጉ የሚችሉ መስሎችን ዴቨሎፕ የሚያደርጉ አሉ የሚመከሩ በሐኪሞችም አሉ። ያ እንዳለ ሆኖ ግን የሰው ልጅ ራሱ በራሱ በሚሰራቸው ኤክሰርሳይዞች መስሉን ቢውልድ ቢያደርግላለው ነው። በነገራችን ላይ ያ ሰውዬ ያቺን ሰዓት ኢሞሽናል ሆኖ አነሳት እንጂ ከዛ በኋላ ብዙ መስሎቹ ተጎድተው ሊሆን ይችላል። የወገብ ጉዳት ሊያሳይ ይችላል። ብዙ ነገሮች አሉ። የሰው ልጅ ዝም ብሎ ብረት ስላነሳ አይደለም። ብዙ አይነት ነገር አለ። ስለዚህ ይሄ በስሜታዊነት ሰዎች ተናግረውኛል፣ ሰዎች ጫና ፈጥረውልኛል ሳይሆን የስፖርት አካሄዱ በሂደት ነው። ሞቲቬሽን ምንድነው የሚያደርገው? ትችላለህ፣ ትደርሳለህ፣ ታደርገዋለህ ምናምን ሲባል ሰው ማን ያደርጋል? በቃ ይሄዳል፣ ይሮጥና ከፍ ይልና ልክ ከፍ ካለበት መውረድ ያቅተዋል ማለት ነው። ወይ ደግሞ ፍርጥ ነው የሚወርደው። የሰው ልጅ አልባሌ ቦታ ጊዜውን ከሚያሳልፍ ስሜቱ ተጎድቶ ትራውማ ውስጥ ሆኖ አጉል ቦታዎች ከሚሆን ኤክሰርሳይሶችን በመስራት ሌላ የተለዩ ቦታዎች አእምሮን ፍሪፍሬሽ የሚያደርጉ ቦታዎች በመገኘት ሰው ጤናውን ቢጠብቅ እላለሁ። ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን ያለውኝ ሁሉ ሰላም ነው። እንግዲህ ባለፈው ካስደነገጠኝ በኋላ ትንሽ እንደንገጥ ብዬ ነበርና የዛን ቀን ስልክ ተቀያይረን ግብዳው ጀለስ ማለት ነውና ዮናስ ይባላል። ዛሬ እንግዲህ ልንገናኝ ተቀጣጥረናል። ማለት መልካም ሰው ነው እንደሚታየው አይደለምና ብቻ በሰዓት በጣም አስደንግጦኝ ነበር። የእውነት እንዴ የሆነ መጥቶ ምናምን እጁ ሲጭንብኝ ምናምን ሲያስፈራራኝ ምናምን ነበርና በአንዳንድ ጉዳዮች እረዳሃለሁ ምናምን ነገር ብሎኛል። እንግዲህ አዲስ አበባንም በደንብ ያውቃታል እሱ። ምናልባት የሆኑ ጉዳዮች ላይ አብረን ልንሰራ የምንችልባቸው አጋጣሚዎች ሊኖር ይችላል። ወይ ደግሞ ሊረዳኝ ሊያግዘኝ የሚችልበት መንገድ ካለ ከሱ ጋር አንዳንዴ እግዚአብሔር ሲወዳችሁ ያው ሰውን ነው የሚሰጣችሁ አይደል? እና ምናልባት ይህ ሰው ለሆነ መንገድ ሊጠቅመኝ ይችላል ብዬ አስባለሁ። ብዙ ማስተካከል ብዙ ማድረግ የምፈልጋቸው ነገሮች ስላሉ ማለት ነውና ከዛን አንጻር ነው እንግዲህ እዚህ መጥቼ አንድ ጓደኛ አገኘሁኝ እላችኋለሁ። ያው አንዳንድ ሰዎች ወይ በመልካም መንገድ ወይ ደግሞ በሆነ መንገድ ከዛ ሰው ጋር ተገናኙና ከዛን ያው የእናንተ መልካም ጓደኞች ሆኖ ሊገኙ ይችላሉ ማለት ነው። ገብቷችኋል? በጣም በቃ የሆነ ማትረሷቸው አይነት ሰዎች ሊሆኑ ይችላሉና እንግዲህ የሆነ ደውዬለታለሁ እዚህ አካባቢ እንደሆነ ነግሮኝ ነበረ። ብራዘር እንዴት ነሽ? ሰላም ነው? አማን ነው? ሁሉ ሰላም አለው። ሁሉ ሰላም። እንዴት ነው? አሁንስ ምን አይነት ሙድ ላይ ነው ያለው? አይ ዛሬ ሰላም። ኧረ ተው። አዎ ዛሬ ሰላም። እንግዲህ ቤተሰብ ዮናስ ይባላል። ባለፈው እያስፈራራኝ የነበረው ወንድሜ ነው። እስኪ ራስን ምንድነው? ዮናስ እባላለሁ። ጂም ትሬነር ነኝ። ያው ከዚህ በፊት ባለፈው በስልክ አውርቼሃለሁ። ለተከታዮች ነው ያላወራሁት። ጂም ትሬን ነው የማደርገው። አንተም ወደ ስፖርት ውስጥ እንድትመጣ ነው የኔ ፍላጎት። ማድረግ ያለብኝንና የምችለውን ሞክራለሁ።
አንተ ወደ ስፖርት እንድትመጣ ካለህበት ስሜት እንድትወጣ ሀሳቤ ነው። ሁሌም ልደግፍ ዝግጁ ነኝ እንዳልኩት በዛ መንገድ ነው ዛሬ የተገናኘነው። እውነት ለመናገር ስትረስፉል እንደነበርክ በልጅቷ ብዙ እንደተጎዳ ብዙ እንደሆንክ ብዙ ነገር አጫውተኸኛል። እኔም የማየው ነገር አለ ገጽታ ላይ። አሁን ከዛ ሙድ ወጥተህ ስፖርት እንድትሰራ ያለህበት አቋም ያለህበት ሁኔታ ተክለሰውነት፣ ወጣትነት፣ ልጅነት ምናምን ስፖርት የሚያሰራ ነውና ወደ ስፖርት ውስጥ እንድትመጣ ነው እኔ የምመክረው። በተቻለ አቅም ስፖርቱን እንድትሰራ እኔም ከጎን ነው ያለሁት። ስፖርቱን ስራ። በነገራችን ላይ ኤክሰርሳይዝ ስትሰራ ራስን ስትጠብቅ የተሻለ ቦታ ላይ ስትሆን ራሷ ዞራ የማትመለስበት መንገድ የለም። ሌላም ከሷ በተሻለ የህይወት መንገድ ላይ ሰዎች ይመጣሉ። እኔ አልፌባቸው ማቃቸው ነገሮች ናቸው እነዚህ። አንተ እያለፍክበት ያለውን ስልህ እኔም በህይወቴ ብዙ ነገር ገጥሞኝ ያውቃል። እነዛን ነገሮች በስፖርት በኤክሰርሳይዝ ራሴን በማዳመጥ ምን ላይ ነው ያለሁት ብዬ ቆም ብዬ በማሰብ ነገን የተሻለ አድርጌያለሁ። አንተም ነገሮችህን ቆም ብለህ ራስህን በማየት ኤክሰርሳይዝ በመስራት እንደወጣት ገባህ አልባሌ ቦታዎች ላይ በሷን እንዴት መጠጥ እየጠጣህ እንደነበረ ድራጎች ሳይቀር እየወሰድክ እንደነበረ ነግረኸኛል። አሁን ከነሱ ነገሮች ወጥተህ እንደ ሁለት ሚስተሪን እያወጣ ነው የሆነው ነገር ነውና እነሱን ነገሮች ትተህ አንተ አሁን ወደ ራስህ የምትመለስበት ኤክሰርሳይዝ የምትሰራበት ከጎንህ ነገህን የተሻለ የምታደርግበት ወጣት ልጅ ነህ። ገባህ አይደለ? ያንን ነው ማሰብ ያለብህ። እሷም በተቻላት አቅም ይሄን ተረታ ልታወራ ዝግጁ ከሆነች በዚሁ አጋጣሚ እኔ በሉል እግዚአብሔር ስም ጠይቃታለሁ። መታ ልታወራህ ብትሞክር እንዳልከው ልጅህን አብራችሁ የምታሳድጉበት መንገድ ቢፈጠርላለሁ ከጎን ነኝ ባለው ነገር የምትለው ነገር ካለ እስቲ በላ ማለት አንተ እንደምትለው አሁን ልክ እንደዚህ መምጣት ይችላል ብሰራ ብጀምር ምናምን። አረ በሚገባ የትኛውም ሰው ኤክሰርሳይዝ ከሰራ እንደ ደግሞ ኦኬ ነሽ እኮ አንቺ ብቻ እንትን ኢንተረስቱ አለኝ ግን አለ አይደል እንትን የሆነ ከጊዜ ማጠር ወይም ደግሞ በሆኑ ጉዳዮች ውስጥ ቢዚ ከመሆን አንጻር ነው እንጂ ስፖርት መስራት እፈልጋለሁ ነው። እና እንግዲህ እንደዚህ የሚያነቃቃ የሚያበረታታኝ ሞቲቬት የሚሆነኝ ሰው ከተገኘማ አብሽሮ እንደሚያራለው በምትፈልጊው ሰዓት ከጎንሽ ነኝ። ደውዪልኝ፣ ስልክ ያለ ሁሌም አትሳቀቅ። እንደ ፍራንኩ ጊዜ ያንቀኛል ወይ ሊሰነዝርብኝ ነው ብለህ እያሰብክ ከሆነ አይ ይከብዳል። ገብቷል። አይ ችግር የለውም። ምን አባት ያንቺው ነገር ከመጎዳ እንትን ይላል። ስለዚህ ግን እንትን አሁን በሚፈልገው ሰፕሊመንት ምናምን ተጠቀማለሁ ወይስ ኖርማል? ሰፕሊመንት አልጠቀምም እኔ ኤክሰርሳይዝ ነው። እነዚህ ሰፕሊመንቶች ምን አላቸው መሰለ የሄልስ ሁኔታ ላይ ይሄ ልብ ድካም ምናምን የመፍጠር ሁኔታዎች አሉ። እውነት ነው ሂውጅ ሊያረጉህ ይችላሉ። ሰውነት ሊገዝፍ ይችላል። ግን ራስ በኤክሰርሳይሶች መስልህን ብታዳብር ባይ ነኝ እና በምትችለው አቅም በኤክሰርሳይሶች ስፖርትን ተክተ በመስራት በሚወሰዱ ኮንዲሽኖች እንጂ ይሄ መልቲ ቪታሚን መውሰድ ምናምን ሪስኪ ነው። እሱ አይመከርም። እኔ ከጎን ነኝ። አብረን ኤክሰርሳይዝ እንሰራለን አለው። በምትፈልገው መንገድ አጠገብን ያለሁት ልጅቷንም በመፈለግ ዳግመኛም ከሆነ ከኤክሰርሳይሱ ጎን ለጎን አብረን ልንፈልግ እንችላለን አለው። አመሰግናለሁ ብራዘሬ። ምንድነው መሰለህ አይ አንዳንዴ ማለት ነው የሆኑ ሰዎች በመቀጽበት የሆነ ሂውጅ ነው ተለውጠው ምናምን ታያቸዋለህ። እንዲህ ነገር ምናምን እንደውም ድሮ ላይ ልጆች እያለን የበሬ ኪኒን ነው የሚባለው አረንጓዴ ይባላል እሱን ይጠቀማሉ ሁላ ምናምን ይባል ነበርና እሱ ነገር ግን እንደዛ እንትን ያደርጋል። ሳይድ ኢፌክት ነው ሰው ላይ ምናምን እንደሚባለው የበሬ ኪኒን የሚባለው ለበሬ ነው የሚሰራው እንጂ ለሰው ልጅ አይሆንም። መልቲ ቫይታሚኖች አሉ። ኤክሰርሳይዝ ሰራ ሂውጅ ሊያረጉ የሚችሉ መስሎችን ዴቨሎፕ የሚያደርጉ አሉ የሚመከሩ በሐኪሞችም አሉ። ያ እንዳለ ሆኖ ግን የሰው ልጅ ራሱ በራሱ በሚሰራቸው ኤክሰርሳይዞች መስሉን ቢውልድ ቢያደርግላለው ነው እንደ ሐሳብ። በጣም አሪፍ ሐሳብ ነው። እንትን እኔ ለውጥ ማመጣ ከሆነ ማለት ሰርቼ እንዳንተ መሆን መችል ከሆነማ ፕሮሞሽን እሰራላለሁ ማለት ነው። አብሽር እሱ ጂም ቤት የሰራሁት ምናምን ነገር ብዙ መተህም ጂም ቤቴን ማየት ትችላለህ። ፕሮሞት እንድታደርገው የምፈልጋለሁ። ያለህበት የስራ መስክንም ነግረኸኛል። ፈጣሪ ረድቶ ከልጅቷ ጋር የምትሆን ከሆነ እሰየው፣ ካልሆነ ግን ራስ ላይ መስራት አለብህ ብዬ አምናለሁ። ከዚህ በኋላ ከጎን ነኝ። በማስፈልግህ መንገድ አጠገብሃለሁ። እንደ እውነት ብዙ ሰዎች በስፖርት ምክንያት ህይወታቸው ሲቀየር አይቻልም። ምክንያቱም ይሄ እንደውም የሆኑ ቪዲዮዎችን እያየሁኝ ነበር ሰሞኑን ቲክቶክ ላይ ምናምን ነገርና የሰው ልጅ የፈለገ እንትን ብትለው እንትን ይሄ ሊለወጥ የማይችልባቸው መንገዶች አሉ። እንደውም ሲሰራ ያዩትኝ አንደኛው ምንድን ነው የሆነ ያክል ክብደት ያለው ዌይት ዳምፔል የሚባለው ነገር ልክ ሊያነሳ ሲሞክር ምናምን ነገር አቃተው ማለት ነው። ከዛ አንተ ሚስትህ ጥላ ሄደችው ሚስትህ ከተወችህ ልጅቷ እቺ ፍቅረኛ ከተወችህ ምናምን በዚህ ምክንያት ነው ይሄ ማንሳት ስላልቻልከው አንተ አትችልም አንተ ማትረባንክ አንተ እንደዚህ ነው ምናምን ሲለው ማለት የምሬን ነው ብለህ እንዴት እንዳነሳው ማለት እና
አንዳንዴ ሞራል ይሰጥሃል ነው ወድቀሃል ተብሎ ሰዎች እንትን ሲሉ ልክ ነህ። ንዴት አንገር የሚባለው ነገር አለ አይደል? አዎ በነገራችን ላይ ያ ሰውዬ ያቺን ሰዓት ኢሞሽናል ሆኖ አነሳት እንጂ ከዛ በኋላ ብዙ መስሎቹ ተጎድተው ሊሆን ይችላል። የወገብ ጉዳት ሊያሳይ ይችላል። ብዙ ነገሮች አሉ። የሰው ልጅ ዝም ብሎ ብረት ስላነሳ አይደለም። ብዙ አይነት ነገር አለ። ስለዚህ ይሄ በስሜታዊነት ሰዎች ተናግረውኛል፣ ሰዎች ጫና ፈጥረውልኛል ሳይሆን የስፖርት አካሄዱ በሂደት ነው። ልክ ነህ። እንትን ነው ግን ዛሬ ላይ ከትንሿ ተነስተ ነው ነገ ትልቅ ላይ የምትደርሰው። ሰዎች ሚስት ጥላ ሄዳለች አሁንም አልወጣህም። ከእንደዚህ ጥሎ ከመሄድ ጥሎ ከመምጣት ሀሳብ አልወጣህም ማለት ነው። ሀሳቤ ምንድነው መሰለህ ለማለት የፈለግኩትኝ እንትን ነው አንገርንና ሞቲቬሽን ሁለቱን ለማነጻጸር ስለፈለገ ነው። ይሄ ዲሲፕሊን አለ፣ ከዛ አንገር አለ፣ ከዛ ሞቲቬሽን ምንድነው የሚያደርግህ? ትችላለህ፣ ትደርሳለህ፣ ታደርገዋለህ ምናምን ሲባል ሰው ማን ያደርጋል? በቃ ይሄዳል፣ ይሮጥና ከፍ ይልና ልክ ከፍ ካለበት መውረድ ያቅተዋል ማለት ነው። ወይ ደግሞ ፍርጥ ነው የሚወርደው ማለት ነው። እና ይሄ አንገር የሚባለው ደግሞ ይሄ እልህኛ እንድትሆን ንዴት እንዲፈጠር በውስጥ ላይ አለ አይደል? በዚህ ምክንያት ነው እንደዚህ የሆንኩት ማለት ነው። ወደ ኋላ የቀረሁት በዚህ ምክንያት ነው፣ የወደቅኩት በዚህ ምክንያት ነው ምናምን ትረሳዋለህ። ገብቶሃል? የዛኔ ማትችላቸው መግፋት ማትችላቸው ነገሮች ላይ እንድትገፋ፣ እንድታሸንፍ፣ ወደፊት እንድትሄድ የቪዲዮ ሐሳብ እንደዛ ነው። አንተ የተረዳበት መንገድ ትክክል ነው። ሳይድ ኢፌክቶቹ ወገብ ሊሰበር ይችላል፣ በዛ ምን ስሜታዊ ሆነ በምታደርገው ነገር ማለት እና ሐሳቡ እንደዛ ነው። ይሄ በቃ አለ አይደል? አንዳንዴ ያቅቶኛል፣ አልችለውም፣ ወድቄያለሁ ምናምን ብለህ በምታስብበት ሰዓት እንደዚህ አይነት ሐሳቦች ልክ ይሄ ትራውማ አለ አይደል? ትራውማ ገባኝ። እንደዚህ አይነት እንትኖችን ስታስብ ምናምን ነገር ጥለህ እንድትወጣ ምናምን ወደፊት እንድትሄድ የሚያደርግ አይነት አጋጣሚ አለ ምናምን ብዬ ስላሰብኩ ነውና ቤተሰብ እንግዲህ ይሄን ነው የምለው። የመጨረሻ ማለት የምትፈልገው ነገር ካለ እንግዲህ የእውነት ውለታ አለብኝ። አይ እንደ ውለታ አይደለም፣ ይሄ ብራዘርሁድ ነው። ሰዎች ወደ ስፖርት እንዲመጡ በዚሁ አጋጣሚ እንመክራለን። የሰው ልጅ አልባሌ ቦታ ጊዜውን ከሚያሳልፍ ስሜቱ ተጎድቶ ትራውማ ውስጥ ሆኖ አጉል ቦታዎች ከሚሆን ኤክሰርሳይሶችን በመስራት ሌላ የተለዩ ቦታዎች አእምሮን ፍሪፍሬሽ የሚያደርጉ ቦታዎች በመገኘት ሰው ጤናውን ቢጠብቅ እላለሁ። አንተም ወንድሜ የነበርክበትን ስሜት የነበርክባቸውን ሙዶች አይቻለሁ። ስለዚህ ከነዛ ሙዶች እንድትወጣ በምችለው አቅም ከጎንህ ነኝ ብያለሁ። ያንንም በማለቴ ነው ዛሬ ዳግመኛ እንድንገናኝ ምክንያት የሆነው። ስለዚህ ነገሮች ተስተካክለው እሰየው አውርታችሁ ነገሮችን ፈታችሁ ከልጅቷ ጋር አብራችሁ የምትቀጥሉበት ነገር ካለ ተመስገን ነው። ካልሆነ ግን ራስህን መጉዳት ራስህን መጣል የለብህም። ኤክሰርሳይዝ መስራት አለብህ። ወጣት ልጅ ነህ። ነገ ከነገ ወዲያ ህይወት ላይ የተለየ ነገር ሊፈጠር ይችላል። ስለዚህ ነገ ከነገ ወዲያ ነው ማሰብ ያለብህ። ስለዚህ ነገ ከነገ ወዲያ ላይ ነው መስራት ያለብህ ብራዘር። እኔ እሱን ነው የምመክርህ። ነገህን የተሻለ ለማድረግ ዛሬ ላይ ጠንክረ መስራት አለብህ። ኤክሰርሳይሶችን ስራ፣ ባለህበት የስራ መስክ ጠንክር። ነገ ከነገ ወዲያ ህይወትህ ሲስተካከል ከጎንህ የማትመጣበት መንገድ የለም። ስለዚህ እሱን እመክርሃለሁ። መልካሙን ጊዜ እመኝልሃለሁ። ወንድሜ ከጎን ነኝ። ጂም ቤት እናና በቅርቡ ደግሞ ጎብኝ፣ እንገናኛለን። ችግር የለም እንግዲህ ቀጥሎ በተሻለ መንገድ የተሻለ ስራ ይዘን አብሽር ብራዘር፣ በተሻለ አይነት ሁኔታ ውስጥ ሆነን እንደምንገናኝ ተስፋ አደርጋለሁ። ቢግ ሪስፔክት ብራዘር። ኖርማል ወንድሜ። እሺ ወንድሜ ዮኒን እንዳያችሁት ነው። በቃ ማለት ቀን ሰው ነው የምር። አንዳንዴ እኛ ከውጭ አይተን የምንፈረጃቸው ሰዎች አሉ አይደል? የሆነ እሱ እንደዚህ አይነት ሰው ነው ምናምን ብለን የምናስብበት እንትን አለና ጀለስ ግን የተለየ እንትን እይታ ያለው ሰው ነው የእውነት። በቃ በአካል ከዛ ፊት ተገናኝተን እያወራን ነበርና እንደምታዩት ነው። መልካም ሀሳብ፣ መልካም እይታ ያለው ቀን የሆነ ሰውና እንግዲህ ይሄ ነበረ ከሱ ጋር የነበረን። ቀጥሎ እስኪ ጂም ቤት ሄደን ጂም ደግሞ እየሰራሁኝ ያው ቪዲዮ እንደምሰራላችሁ ተስፋ አደርጋለሁ። የምር የምንምላችሁ ሞቲቬት ነው ያደረገኝ ማለት ነው። እንድነሳሳ አደረገኝ። በቃ ማለት ወደዛ አይነት ሲስተም ውስጥ መግባት እንድችል ማለት ነውና እኛ ብዙ ጊዜ የምንፈልገው ምንድነው በአጭር ጊዜ ውስጥ በአጭር እንትን ውስጥ የሆነ በፍጥነት የሆነ ለውጥ እንዲመጣ ምናምን እንፈልጋለን ማለት ነው። ግን ያው እሱ ካስተማረኝ ነገር አንጻር ደግሞ ምንድነው ያለው በሂደት ነገሮች እንደሚቀየሩ እንደሚለወጡ ምናምን እየነገረኝ ነበርና እንግዲህ ይህንን ነው የምለው። መልካም ጊዜ ይሁንላችሁ። ያው የምርጫ ሰሞን ነው ያለነው። እኔ የሚበጀኝን የራሴን መርጫ አለው። እናንተም የራሳችሁ። እኔ ፖለቲካ ውስጥ የለውም። እኔ ሌላ ነገር አላወራውም። መልካም ጊዜ